ትላንትናም አልተገደበም፣ ትላንትናም አልታሰረም፣ ትላንትና ኦሬዲ አልታፈነም። የእምነት አባቶቻችን ምስክር ናቸው። ዛሬም በእኛ ዘመንም ይቀጥላል። ሻሎም የአባቴ ብሩካን ሰላም ይብዛላችሁ። እግዚአብሔር የተመሰገነ ይሁን። ከመለኮት ሙላት መገለጥ ዓለም አቀፍ ቤተ ክርስቲያን ንስር ወንጌልን ለዓለም ከማድረስ አገልግሎት ህብረት በየካቲት 29 ከቀኑ 10 ሰዓት ላይ እሁድ ዕለት ማለት ነው። ከቀኑ 10 ሰዓት ላይ ባደረግነው ቤተ ክርስቲያን ባደረገችው የወንጌል ስርጭት ተይዘን እስር ቤት ገብተናል። በመናሪያ በትዕግስት ታክሲ ማቆሚያ አካባቢ ላይ መናሪያ መውጫ ትዕግስት ሆቴል አጠገብ ባለው የታክሲ ማቆሚያ ስፍራ አካባቢ ላይ ወንጌል እየሰራን እያለ ከነቃችን ከነበርን ከሴትና ከወንድ ወንድሞቻችን ጋር አብረን ወንጌል ስርጭት እያደረግን እያለ ከህግ አካላት ወንጌልን አትስሩ በማለት ነገር ግን በሚሊኒየም ምስራቅ ክፍለ ከተማ እንዲሁም ደግሞ ሚሊኒየም ፖሊስ ጣቢያ ታስረናል። ከ10 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ላይ ታስረን መጨረሻ ላይ ሂዱ ተብለን 2 ሰዓት ላይ ተለቀን እቃችንን ደግሞ በማግስቱ እንዲሁ የቤተ ክርስቲያን አካል መሆናችንን የቤተ ክርስቲያን ፈቃድ ያለው በመሆኑ ወረቀት በማቅረባችን ማለት የታደሰ የቤተ ክርስቲያኗ ሪፖርትና አገልግሎቷን በ2018 አገልግሎትን ሪፖርት በማድረግ የተቀበልነው የታደሰ ፈቃድ በማሳየት እቃችንን በመውሰድ በማግስቱ በመውሰድ ኦሬዲ ተፈተናል። ቀጣይ ግን ይሄ እንደዚህ ይቀጥል አይቀጥል ኦሬዲ አብረን የምናየው ነገር ነው። ቤተ ክርስቲያን የመጀመሪያ ትልቁ አገልግሎቷ ወንጌል ነው። ቤተ ክርስቲያን ዋና አንደበቷ መልእክቷ ወንጌል ነው። ወንጌል የተመሰረተችበት የተተከለችበት ዋና ራእይዋ፣ ህልሟ፣ ሁሉ ነገሯ መልእክቷ ወንጌል ነው። ዓላማዋ ወንጌልን ለፍጥረት ብቻ አይደለም ሰው ለተባለ ፍጡር ማድረስ ነው። የክርስቶስን ዳግም ምጽአት ማፍጠን የቤተ ክርስቲያኗ ትልቁ አገልግሎቷ ነው። ወዳጆቼ ይሄ የእምነታችን የአገልግሎታችን የራእያችን ትልቁ አገልግሎታችን ተልእኳችን ይሄንን አንግበን ነው ቤተ ክርስቲያን ዕውቅና እንዲሰጣት በማሳወቅ ዕውቅናን የተቀበልነው። እንዲሁም በሕገ መንግስታችን እንደሚናገረው አንድ የሃይማኖት ተቋም እምነቱን በማስተማር በመስበክ እንዲሁም ደግሞ በማሰራጨት የመናገር የማስተማር ነፃነት እንዳለው ኦሬዲ ሕገ መንግስቱ ይፈቅዳል። ወዳጆቼ ግን አሁን ላይ ይሄ አፈና መቆም አለበት። ይሄ አፈና
በወንጌል ላይ የሚደረግ አፈና መቆም አለበት። በወንጌል ላይ የሚደረግ መቆም አለበት። የሚደረግ ተግዳሮት በአንድ በኩል ፈቃድ እየሰጡ በአንድ በኩል ደግሞ መከልከል፣ በአንድ በኩል አስተምር እየተባለ ስበክ እየተባለ በአንድ በኩል ደግሞ ማፈን አስፈላጊ አይደለም። ወንጌላችን ዛሬም እናሰራጫለን፣ እንሰብካለን፣ እናደርሳለን። እንዲሁም ደግሞ በብዙ አይነት መንገድ እናገለግላለን። አንዳንድ የወጡ ህጎች፣ የወጡ አሰራሮች፣ የወጡ ከመንግስት ጋር ያሉ ህዝብን የሚጠቅምና ህዝብን ከህዝብ ጋር አብሮ የሚሄድ እንጂ የሚጎዳ ቤተክርስቲያን ላይ እጅን የሚያስጭን መሆን የለበትም። የሚያፍንና የሚያግድ የቤተክርስቲያንን ክብሯንና መብቷን የሚገድብ መሆን የለበትም። ይሄን ማድረግ ከእግዚአብሔር ጋር መጣላት ነውና ኦሬዲ ወንጌላችን ትላንትናም አልተገደበም፣ ትላንትናም አልታሰረም፣ ትላንትና ኦሬዲ አልታፈነም። የእምነት አባቶቻችን ምስክር ናቸው። ዛሬም በእኛ ዘመንም ይቀጥላል። ተባረኩ። ሻሎም